እግዚአብሔር ቃል እንደዚሁ እንደቆመን አንድ ስፍራ አነባለሁ። መዝሙር 18 ቁጥር 1 እንዲህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። ቀኝ እጆቻችሁን ከፍ አድርጉ። የሰማይ አባት ሆይ በሉ። የሰማይ ፍቃድህ አሁን በእኛ መካከል ይፈጸም። አሜን። የመልእክቴ ርዕስ አቤቱ ጉልበቴ ሆይ እወድሃለሁ። ከኔ ጋር ትላላችሁ? አቤቱ በሉ እስቲ። ጉልበቴ ሆይ እወድሃለሁ። ሃሌሉያ። በጣም ሰሞኑን ከራሴ ጋር የከረመ ቃል ነው። ለአንዳንድ ሰዎች ነግሬያቸዋለሁ። በጣም ከሚገርማችሁ የነካኝ ደግሞ ቁጥር 1 እንደ ርዕስ ተጠቀምኩ እንጂ ከቁጥር 1 በፊት ያለው። ስለዚህ መዝሙር 18 ስታወጡ 0 ቁጥር ይባላል። እዛ ላይ ነው የቆየሁት። እንዲህ ይላል፣ ለመዘምራን አለቃ ከሳኦል እጅና ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ቀን። በዛም መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር ይላል። በጣም ከሚገርማችሁ ማለት ይሄ ቦታ ዳዊት አብዛኛውን ጦርነቱን ያሸነፈበት፣ ብዙ ድል ወደ እጆቹ የገቡበት ማለት ብዙ መስራትና ማመስገን የሚገባቸው አካላቶች እያሉ መጽሐፍ ቅዱስን በደንብ የምታጠኑ ከሆነ አንደኛ ዜና መጽሐፍ ምዕራፍ 12 ላይ ስታጠኑ ከዳዊት ጋር እኩል የተዋጉ በጣም ኃያላን የሚባሉ ሰዎች አሉ። ደግሞ ታስታውሱ እንደሆነ አንድ ቀን በልጅነቴ የጠጣዋት ምንጭ ናፍቃኛለች፣ ማን በቃ ተጠማው፣ ያችን ምንጭ ፈልጋለሁ ብሎ እንደ ኢንፎርሜሽን ነገራቸው። እነዛ ኃያላን 3 ሆነው የፍልስጤምን ጦርነት አሸንፈው 3 ሆነው ቀዶ ሄዶ ከምንጩ ውሃ ያመጡለት፣ ብዙ ሰዎች በዙሪያ የተሰበሰቡለት። እኔ በዚህ ቀን ዳዊት እነዚህን ሰዎች የሚሸልም ነው የመሰለኝ። ለዛ ነው እዛ ላይ የቆየሁት። ከጠላቶቹ ሁሉ ባረፈ ጊዜ በዚሁ ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 8 ላይ ሄዳችሁ ካጠናችሁ ምን አይነት ድል እንዳገኘ፣ ብዙዎችን አስገባሪ እንዳደረገ በደንብ ትመለከታላችሁ። አሞራውያን ነበሩ፣ ፍልስጤማውያን፣ ሶሪያውያን ነበሩ። እነዚህ ሁሉ በእጁ አስገብቶ ከነሱ ግብር ይቀበላል እና አርፈዋል። በዚህ ሰዓት አረፈ ሲባል አንተ መሾም ያለብህ ካንተ ጋር የነበረ አንዱ በጣም የገረመኝ አንድ ጀግና አለ። የዳዊት ጀግኖች ከሚባሉ አንዱ እንዲህ ይላል፣ ሴፍ ከእጁ ጋር እስኪጣበቅ ድረስ ተዋጋ ይላል። ከጠዋት እስከ ማታ ይህን ሰውዬ ይሸልማል ብዬ ስጠብቅ ከነዚህ ሰዎች ጋር በጣም የደላ ኑሮ፣ የደላ ህይወት፣ የደላ መብል ያዘጋጃል ብዬ ስጠብቅ ዳዊት ከሳኦል እጅና ከጠላቶቹ ሁሉ እጅ ባረፈ ጊዜ ይህንን መዝሙር ጻፈ። አቤቱ ጉልበቴ ሆይ እወድሃለሁ። ሃሌሉያ። ያንን ሁሉ መከራ፣ ያንን ሁሉ ነገር ያለፍኩት ባንተ ነው። አቤቱ ጉልበቴ ሆይ። ለካ እነዛ አልነበሩም። የኔ ጉልበት አንድ ነበር፣ እሱም አንተ ነህ። አቤቱ ጉልበቴ ሆይ እወድሃለሁ። በድላችሁ ማግስት የምታወሩት ነገር አላችሁ። ነገር እጆቻችሁ ውስጥ በገቡ ጊዜ የምታዩት ነገር አላችሁ። መዝሙር አይጠፋባችሁም። ይሄ ሰው መጣና አቤቱ ጉልበቴ ሆይ እወድሃለሁ። እንደ ዳዊት ዘመኑን ሁሉ በመንከራተት የጨረሰ የለም። እንደ ዳዊት በብዙ ስቃይ ከቤትም ከውጭም እንደሱ የተዋጋ ሰው የለም። አይገርማችሁም? በሳኦልም እጅ በጠላቶቹም እጅ ያልጣለ አንድ ጉልበት አለው። ሃሌሉያ። ዛሬ በሁለት ምክንያት ነው ይህንን ቃል እንድናገራችሁ መንፈስ ቅዱስ የነገረኝ። አንደኛ የሚበረቱ ሰዎች አሉ። ይህንን ኃይል ታጥቆ ከዚህ ቤት የሚወጡ ሰዎች አሉ። ሁለተኛ እውቅና የሚሰጡ ሰዎች አሉ። ለነዚህ ሁለት ሰዎች ነው ማወራ። የማይመለከተው ሰው ካለ አይገደድም ጨረታውን። ስለዚህ ዳዊት እንዲህ አለ፣ አቤቱ ጉልበቴ ሆይ እወድሃለሁ። በቀኑ መጨረሻ ልናገረው የሚችለው አንድ ጉዳይ ነው። እሱ ማን ነው? እወድሃለሁ። ባንተ ነው እዚህ የደረስኩት። ካንተ ጋር ሆኜ ነው ያሸነፍኩት። ያሳደዱኝ ብዙ ነበረ፣ የተማማሉብኝ ብዙ ነበረ፣ ፊታቸውን ያዞሩብኝ ብዙ ነበረ። አቤቱ ጉልበቴ ሆይ እወድሃለሁ። ሃሌሉያ። ዛሬም መልእክቴን አልቀይርም።
ሃሌሉያ። ይሄንን ትርጉም በብዙ ነገር ለማየት ፈለኩኝ። ማለት እወድሃለሁ የሚለውንና ጉልበቴ ሆይ የሚለውን በብዙ ነገር ለማየት ፈለኩኝ ማለት ነው። ስለዚህ ዳዊት አንዳንድ ጊዜ ታውቃላችሁ አይደል አምልጧችሁም ሊሆን ይችላል ወይ ደግሞ ደንግጣችሁም ሊሆን እወድሃለሁ ትላላችሁ ማለት በነፍስ ማለት ከቦታው አንፃር ኔጌቲቭ ላለመሆን ዝም ብላችሁ የሆነ ሰው በጣም ነው የምወድህ እንዴት እንደምወድህ ታውቃለህ ልትሉ ትችላላችሁ። እንደዛ ነው ብዬ መረመርኩት። አንደኛውን ትርጉም ሳጠና ምን እንዳገኘው ታውቃላችሁ? በብርቱና በተመስጦ ስሜታዊ ሆኜ አይደለም፣ የሆነ ነገር ሰምቼ አይደለም። የምወድህ በብርቱ ነው፣ ተመራምሬ ነው፣ ተመስጬ ነው የምወድህ። እንግሊዘኛው እንዲህ ይላል fervently and devoutly። ይሄ ማለት በብርታትና ደግሞ በተመስጦ ማለት ተጭበርብ ስሜታዊ ሆኜ አይደለም። በአዲሱ አማርኛ ስሜታዊ ተገፋፍቼ አይደለም፣ ሰዎችን አይቼ አይደለም እንደዚህ የሚልህ፣ ድልጄ ውስጥ ስለገባ አይደለም እንደዚህ የሚልህ። ያኔ ምድረ በዳ ላይ የተናገርኩ ያኔ ያወራው ዛሬም ዜናዬን አልቀየርኩም፣ እወድሃለሁ። ሃሌሉያ። ምዕራፍ 1 ላይ ያወራሁትን አልቀይርም፣ አሁንም የምወድህ እንደዛው ነው። ዛሬ በድል ተከብቤ አይደለም ይሄንን ቃል የማወራው፣ ያኔ ምድረ በዳ ላይ ያወራው አቤቱ ጉልበቴ ሆይ እወድሃለሁ። እወድሃለሁ። እንዴት ነው የምትወደኝ? በብርቱ። አንድ ሰው እንዲያረገ በጣም ድሮ የዛሬ 17 ዓመት አካባቢ መርምር በጋሻው የሚባለው ሰው በጣም ወደ 12 ምናምን ሲዲ ያለውና ሲዲ ውስጥ አንድ ስብከት ከልጅነት የሚወዳለሁ እና እሰማለሁ። ሲሰማ አንድ ምሳሌ ተናገረ። አንድ ሰው ነበረ ከእግዚአብሔር ጋር ተዋውሎ ከቤት ወጣ እና በመንገድ እየሄደ ዞር ብሎ ጥላውን ያያል። ዞር ብሎ ያያል። በመንገዱ ላይ አለ አይጠፋም፣ ሜዳ ላይ አለ አይጠፋም፣ ቁልቁለቱ ላይ አለ። ጥላውን እያየ ጥላው 2 ነው፣ የሱም አለ አብሮት ያለም የእግዚአብሔር ጥላ አለ። እየሄደ ወደ መድከም ደረሰ። የደከመበት ቦታ ደግሞ ተራራ ላይ ነው። ወደ ተራራ እየወጣ ደከመ። አሁን ብርታት አስፈለገ። አሁን ጉልበት አስፈለገ። ቅድም ሳይደክመው 2 ጥላ ነበር፣ አሁን ሲያይ ጥላው 1 ሆነ። ምን ነው ጌታ ሆይ በዛ በመልካሙ መንገድ ከኔ ጋር ነበርክ፣ በሜዳ ውስጥ ከኔ ጋር ነበርክ፣ ወደ ታች ስወርድ ከኔ ጋር ነበርክ። አሁን እንዴት በደከመኝ ጊዜ ትጥለኛለህ? እንዴት ጥላይ ወደ የተነ ጌታ ሆይ ብቸኝነት እየተሰማኝ ነው። እዛ በሚገባው ቋንቋ ተናገረ። አሁን እኮ የምታየው ጥላ ያንተ አይደለም፣ ተሸክሜ ነው። አንድ ጉልበት አለ የማይጥላችሁ፣ አንድ ወዳጅ አለ ተራራ የማይመልሰው፣ አንድ የጦር ብዛት የማይከለክለው አንድ ጉልበት አለ፣ እሱም እግዚአብሔር ይባላል። ዳዊት እየጻፈ ያለው ይሄንን መጽሐፍ ሲጽፍ ይሄንን መዝሙር ሲዘምር በህይወቱ ፍጻሜ አካባቢ ነው ብለው ይናገራሉ። ለምን? ስለ መሲሁም ቁጥር 50 ላይ ትንሽ ተናግረዋልና ነገር ሁሉ ባለቀ ጊዜ ነው የሚያወራው። አንድም ቀን ያልተለየ ጉልበት፣ አንድም ቀን ያልተለየ ኃይል እግዚአብሔር ይባላል። ስለዚህ እወድሃለሁ ሲለው በስሜት ሆኖ አይደለም፣ ደብዳቤ ለመጻፍ አይደለም። እወድሃለሁ ሲለው ማለት ትውልድ ነገ ያለብልኛል ብለው አይደለም። የምሩን ነው የሚያመሰግነው፣ የምሩን ነው የሚያወራው። በብርቱና በተመስጦ እወድሃለሁ ይለዋል ማለት ነው። ክብር ለኢየሱስ ይሁን። እሺ ጉልበቴስ ምንድነው አልኩኝ። እሱንም ለማጥናት ፈለኩኝ ማለት ነው። ቀላሉ ትርጉም እንዲህ ይላል you make me strong, you make me strength። ትርጉም ማለት ብርቱ አደረከኝ። ይኸውልህ ጉልበቴ ነው ያለ፣ ጉልበቱ ኦሬዲ ሰውዬ ውስጥ ገብቷል። አልሰማችሁኝም? ጉልበቴ ነው ያለ እዛ ያለ ጉልበቱ አይደለም፣ የእግዚአብሔር ጉልበት ማንነቱ ሆኗል። አሁን የሚንቀሳቀሰው በራሱ ጉልበት ሳይሆን በእግዚአብሔር ጉልበት ነው። የእግዚአብሔር ጉልበት ማንነቱ ሆኗል። አቤቱ ጉልበቴ ሆይ ስትለው አካል ለብቻ አስቀምጣ አይደለም፣ ኦሬዲ የእግዚአብሔር ማንነት ሆኖለታል። እግዚአብሔር ለሱ ብርታቱ ሆኖለታል። ለዛ ነው መዝሙር 2 ላይ ነው መዝሙር 2 ላይ እንደ ተኛው በማይተኛ ቀን ተሰዶ ተኛ፣ ማምለጥ በሚገባበት ቀን ተኛ።
እግዚአብሔር ደግፎኛልና ምን አልኩኝ? ዛሬም አልተለየም። ያ እግዚአብሔር ዛሬም መዝሙሩን አልቀየረም። እግዚአብሔር በገባበት እየደገፈ በገባበት እያቆመ እግዚአብሔር ከሱ ጋር ነበር። አሁን ለሱ መዝሙር አይደለም ማንነት ነው። ጥንካሬ መዝሙር አይደለም፣ ለሱ ህይወቱ ነው። ለዛ ነው ማንንም ቢመጣም አይፈራ ማለት። እስራኤል ሁሉ ተጨንቆ ወደ ጓዳ በሚገባበት ጉዳይ እንደ ቀልድ የሚያወራው ለዛ ነው። መጽሐፍ ቅዱስ ሲናገር ስለ ሳኦል ሰጠው ምኑን? ልብሱን የለበሰውን ማለት ጦርነት ላይ የሚያስፈልገውን ሰጠው። አንድ ቃል ተናገር፣ አልሞከርኩትም። ሌላ የሞከርኩት አለ። በድብና በአንበሳ ላይ የሞከርኩት ሌላ አለ። የፈተንኩት አለ። የሆነኛ አለ። በልኬ የሆነ አለ። ቁጥሩ ያልበዛብኝ አለ። ያልተንዛፈበ በሌላ የተጣበቀ ኃይል አለ። ዛሬ ጌታ ያገኛችኋል። ዛሬ ጉልበት እናንተ ይሆናል። በዚህ ጉልበት ትወጣላችሁ በጌታ በኢየሱስ። ነገር ሲበላሽ ነገር ሲያከትም ምንድነው የምታያችሁ? አንድ ጉልበት አለ፣ የማይከዳ ጉልበት አለ። አንዳንድ ሰው እንዲህ ስለ ሰምታችሁ ታውቃለህ? እንደ ትላንትና መሆን ሲያከተው ከዳኝ እኮ ይላል። ከዳኝ ይላል። ጓደኛ አይደለም፣ ጉልበት ነው የከዳው። አንድ ግን የማይከዳ አለ። ብርቱ የሆነ እጅ አለ። የደገፈ እጅ አለ። ክብር ለኢየሱስ ይሁን። አንደኛው ደግሞ ምን ይላል መሰላችሁ? ካንተ ጋር ተጣብቄያለሁ። I am bonded to you። ካንተ ጋር ተጣብቄያለሁ ምን ማለት ነው? ማንም ከዚህ ጉልበት ሊፈለቅቀው አይችልም። አሁን የሚል እያለ ያለው አቤቱ ጉልበቴ ሆይ እወድሃለሁ ሲል ይሄ ህይወት ተጣብቆበታል። ጉልበተኛ አፋታውም ከዚህ ህይወት። እግዚአብሔር ጉልበቴ ነው ሲል ከእግዚአብሔር ጋር ተጣብቄያለሁ። እግዚአብሔር ማንነቱ ሆኗል። ለዛ ነው ዝቅ ብሎ እንዲህ ይላል። እኔ ከአንደኛ ቁጥር ባላልፍ ደስ ይለኝ ነበር፣ ግን ትንሽ ነገሩ እንዲገባችሁ ቁጥር 6 በጨነቀኝ ጊዜ ሃሌሉያ እግዚአብሔርን ጠራሁት። በጨነቀኝ ጊዜ እግዚአብሔርን ጠራሁት ማለት አማርኛ አይደለም። ጠራሁት ማለት አንቀሳቀስኩት ማለት ነው። ቀጥላችሁ ስታነቡት እግዚአብሔር በደመናት ላይ ተራመደ። እግዚአብሔር በደመናት ላይ ተራመደ። ከእግሩ በታች ጨለማ ነበረ። እግዚአብሔር ከላይ አንጎዳጎደ። ይኸውልህ ጠራው ማለት ይንቀሳቀሳል። ጉልበቱ ይንቀሳቀሳል። መስራት ይጀምራል። ዳዊት ጠርቶታል፣ እግዚአብሔር አይዘገይም። ዳዊት ጠርቶታል፣ እግዚአብሔር አይቆይም። በጨነቀኝ ጊዜ ሲጨንቅ ወዴት ነው የምትሄደው? ግራ ሲገባ ወዴት ነው የምትሄደው? በጨነቀኝ ጊዜ እግዚአብሔርን ጠራሁት። ከዛ እንዴት መጣ? እያንጎዳጎደ መጣ። ድምፁን እያሰማ መጣ። ጠላቶችን እያስደነገጠ መጣ። ጨለማውን እየረገጠ መጣ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ ከኔ ጋር በሉ እስቲ፣ አቤቱ ጉልበቴ ሆይ እወድሃለሁ። ይኸውልህ በጨነቀ ጊዜ ገመድ እንዳይታይህ፣ በጨነቀ ጊዜ አገር መልቀቅ እንዳይታይህ፣ በጨነቀ ጊዜ የሚንቀሳቀስ ጉልበት አለ። አንተ በደከምክ ጊዜ የሚሰራ ጉልበት አለ። ለዛ ነው መጽሐፍ ሲናገር እንዲህ ያለ ጳውሎስ ሲደክም በዛን ጊዜ ብርቱ ነኝ። ለምን? እሱ በኔ ይገለጣል። ሲደክም ማለት ሲታመም ማለት አይደለም። ሲደክም ማለት ኃጢአት ውስጥ ሲገባ ማለት አይደለም። እኔ አቅሜ ሳጣ፣ እኔ ያንተን ስራ መስራት ሩጫ ጦርነት ሲበዛብኝ ሲደክም የሱ ጉልበት ይገለጣል አለ። ያን ጊዜ ብርቱ ሆናለሁ። ለምን? የማይደክም ኃይል ከጀርባዬ አለ። የሚያንቀሳቅስ እጅ ከጀርባዬ አለ። በጨነቀኝ ጊዜ ጉልበቴ ሆይ እወድሃለሁ፣ ባንተ ተራራውን ወጥቻለሁ፣ ባንተ ሸለቆውን ወርጃለሁ። ጉልበቴ ሆይ እወድሃለሁ፣ ጉልበቴ ሆይ እወድሃለሁ፣ ባንተ ተራራውን ወጥቻለሁ፣ ባንተ ሸለቆውን ወርጃለሁ። ጉልበቴ ሆይ
በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ከመቅደሱ ቃሉን ሰጠኝ። በጨነቀ ጊዜ ዝም አይልም። በጨነቀኝ ጊዜ ስልኩን አይዘጋም። በጨነቀ ጊዜ መስመር አይቀይርም፣ ሰፈር አይቀይርም። በጨነቀኝ ጊዜ ወደ አንተ ጮኩኝ፣ እሱም ቃሉን ሰጠኝ። ሃሌሉያ ሃሌሉያ። በጭንቅ መሃል የማይጥል ወዳጅ አለ። በጭንቅ መሃል የማይረሳ ወዳጅ አለ። ሃሌሉያ። ስላንተ የሚናገር አለ። በጨነቀኝ ጊዜ ወደ አንተ ጮኩኝ፣ እግዚአብሔር ቃሉን ሰጠኝ። ይህንን ቃል ሳላነብ አላልፍም። ሰማዮች ዝቅ ዝቅ አደረገ፣ ወረደ፣ ጨለማም ከእግሩ በታች በክሩቤል ላይ ተቀመጠ። ማን ነው? እግዚአብሔር እኮ ነው። በክሩቤል ላይ የማይቀመጠው ስለ ዳዊት ተቀመጠ። በማይሆን መንገድ መጣ እግዚአብሔር። ሰማይ ዙፋኑ፣ ምድር የእግሩ ማረፊያ የሆነችው ያ ታላቅና ገናና በክሩቤል ላይ ተቀመጠ። ከዛ እየበረረ ዳዊት እየጠራ ነው፣ እየበረረ መጣ። ደመናም ከእግሩ በታች ነበረና መሰዊያው ጨለማ አደረገ፣ በዙሪያም ድንኳኑ በደመናም ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናው ወረደ፣ የእሳትም ፊት ከፊቱ አለፈ። እግዚአብሔር ከሰማይ አንጎዳጎደ፣ ልዑልም ቃሉን ሰጠ። ፍላጻውም ላከ፣ በተናቸው። መብረቁን አበዛ፣ አወካቸው። ተነሳ ጉልበቱ። ዛሬ ለአንድ ሰው እናገራለሁ፣ ቤትን እየተዋጋ ያለ እግዚአብሔር ከላይ ይነሳል። ዛሬ እግዚአብሔር ፍላጻውን ያበዛዋል። ጠላቶችን ማወክ ይጀምራል። ጠላቶችን መብታት ይጀምራል። ለምን? ጉልበት አለ። አንድ ኃይል አለ። ሽንፈት የማያውቅ ኃይል አለ። ደከመኝ የማይል ኃይል አለ። እግዚአብሔር በክሩቤል ላይ ተቀመጠ። አንድ ሰው ለመርዳት እግዚአብሔር ዛሬ ይወጣል። እግዚአብሔር ዛሬ ይንቀሳቀሳል። እግዚአብሔር ወረደ፣ እግዚአብሔር ወረደ። ዳዊት ተጣራ፣ እግዚአብሔር ወረደ። አቤቱ ጨንቆኛል አለ፣ እግዚአብሔር ሊፈርድ ወረደ። ይኸውልህ መጽሐፍ ቅዱስ ሲናገር እንዲህ ይላል። ዳዊት ለጦርነት ሄደና ቢግላ የምትባል ከተማ ተወረረች። ከዛ ሚስቶቹም ልጆቹም እንዳለ ቁባቶቹ ወደ 30 የሚጠጉ ሴቶች አሉ፣ ይዞ ሄዱ ፍልስጤማውያን። ከዛ ሲመለሱ ዳዊትን ፊት ለፊት ሲያይ ከተማው ተቃጥሏል። ንብረት የሚባል የለም፣ ቤተ መንግስት የለም፣ ሁሉ ተቃጥሏል። ይሄኛው ቁጣ እያለ ዞር ስል እያንዳንዱ ጓደኞች ድንጋይ አንስቷል። ለዛ ነው እነዛን የበዛን ቀን አቤቱ ጉልበቴ ያለ የከበቡ ሁሉ ድንጋይ የሚያነሱበት ቀን አለ። ዛሬ ያቀበሉ፣ ዛሬ የጋበዙ ሁሉ ድንጋይ የሚያነሱበት ቀን አለ። ዞር ስል አብሮ ተዋግተው ተማክሮ ሄዶ ፕላን አድርጎ ከተማ ገብቶ እዛ ድል አድርጎ ሲመለሱ ድንጋይ ያነሳ። በአንተ ምክንያት ነው የተወሰዱት። አሁን ወዴት ይሄዳል ሰው? ምንድነው መሄጃው? ጦሩ ዞሮበታል፣ ከተማው የለም፣ እንዳይጽናና ወደ ቤት የሚገባበት የለም። ዳዊት ግን አንድ ጉልበት አለ፣ አንድ የማይከዳ አለ፣ አንድ የማይከዳ አለ። ዳዊትም ልቡን በእግዚአብሔር አበረታ። እንዴት? ድንጋይ ከነሱ ጋር አይደለም ክርክሩ፣ በእግዚአብሔር ልቡን አበረታ። ከዛ ወረደ። አቤቱ ጌታ ሆይ ልውጣ፣ ትመልሳቸዋል። በጨነቀኝ ጊዜ ወደ አንተ ጮኩኝ፣ ሰማዩን ዝቅ አድርገህ ከተፍ አልክልኝ። አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ የኔ ጌታ እወድሃለሁ። እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ እውነተኛ አለት አለ። ይኸውልህ አለት ላይ ከወደክ ትጎዳለህ። ይሄኛው አለት ግን ያነሳሃል። የወደክበት ጉዳይ ወሳኝ ነው።
ሊጎዳም ፍራሽ ላይ የወደቀና አለት ላይ የወደቀ እኩል አይደለም። ስለዚህ እግዚአብሔር አለት ብትወድቅ እንኳን አለት ላይ ነው፣ አለቱ ደግሞ ስፖንጅ ይሆንልሃል። ይሄ ዓለም እኮ ይኸውልህ አንበሳን ትራስ የሚያደርግ ዓለም እኮ ነው። ይሄ ዓለም እኮ አሜዚንግ ዓለም ነው። እግዚአብሔር ጉልበቴ፣ ሁሌ የሚሮጥበት ጉልበቴ። አንድ ሰው ብቻ ላሳያችሁና እጠቀልላለሁ፣ እኔ ብዙ አልቆይም። አንድ ሰው ላሳያችሁ። በዳንኤል መጽሐፍ ምዕራፍ 4 ቁጥር 30 ላይ አንድ ሰው ለእግዚአብሔር ዕውቅና ካልሰጠ እንዲህ አይነት ነገር ውስጥ ካላችሁ ስሙኝ፣ ይጠቅማችኋል። ምን አለ? አንድ ራእይ አሳየው ለንጉሱ ለነቡከደነጾር። ህልሙን አየና ፍቺውም ጠፋበት። ጠንቋዮቹም መጡ፣ አልተረጎሙም። በብዙ እሱ አልገባም፣ ችግር ውስጥ ገባ። ያየው ግን አስቀድሞ ነው። ባይዘወይ እግዚአብሔር ለማንኛውም ለኃጢአተኛውም ለጻድቁም ሳይናገር አንዳች ነገር በህይወቱ ላይ አያመጣም። ታስታውሳላችሁ መጽሐፍ ቅዱስ ዘፍጥረት 4 ላይ ኃጢአት በደጅ ምን እያለ ነው? ሳይነግስብህ ምን በል። አስቀድሞ ለንጉሱ ራእይ ሰጠው። ራእዩን አየ። ከዛ ትርጉሙ ጠፋበት። ዳንኤል መጣ፣ ተረጎመለት። ትርጉሙ እንዲህ አለ፣ እግዚአብሔር ነው ስልጣንን ለወደደ የሚሰጠው አለ። አንተ ክብር እየሰጠህ ምስጋና እያበዛ ቀጥል አለ። ሰውየው ግን አለና አንድ ቀን ከቤቱ ወጣና ሰገነቱ ላይ ቆሞ ከተማውን ሲያይ እግዚአብሔር ድል ሰጥቶታል። የክዳን ሕዝብ እንኳን ሳይቀር በሱ ቤት ውስጥ ተሰብስበዋል። የክዳን ሕዝብ እንኳን ባሪያ ሆኖለታል። ከተማው ውብ በውብ ሆኗል። ከሁሉ ግብር ይቀበላል። ከዛ እንዲህ አለ፣ ይህቺ ለክብሬ የሰራዋት ከተማ ነች አለ። ከዛን ጊዜ ጀምሮ እግዚአብሔር አእምሮውን ወሰደ። ይኸውላችሁ የትኛውም ኃጢአት ሞቲፉ ከሰይጣን ቢሆንም ይሄኛው የምስጋና ኃጢአት ግን ከዚህ ይለያል። ለምን መሰላችሁ? የትኛውም ኃጢአት ቢያንቀሳቀስ ሰይጣን ነው፣ አለማመስገን ግን የሰው ነው። ይኸውልህ ጠላት ያንን አሳሰበ፣ እምቢ ማለት መብት አለው። በዛን ጊዜ ይላል መጽሐፉ ሲናገር ከሰው ወጥቼ ከእንስሳ ጋር ተቆጠርኳል። በሰማይ ጠል ጀርባ ይረሰረሳል። ከአይምሮ የጠፋው እና መቼ ተመለስክ? ወደ ልቤ ተመልሼ ልዑልን አሰብኩት። ለካ ከተማውን የሰጠኝ አንተ ነህ። ለካ ትውልድን ያስገዛልኝ አንተ ነህ። እንደዛ ባልኩ ጊዜ አለ ንግስና ማንነቴም ተመለሰልኝ። ማመስገን ሲጀምር ነው ነገር የሚመለሰው። ዕውቅና ስትሰጥ ነው ቀጣዩ ምዕራፍ የምትራመደው። ታስታውሳላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ሄሮድስ የሚባለው ይሄ ሁለተኛ ሄሮድስ ብዙ ልጆችን ጨረሳር። የሞተ በልጆች ምክንያት እንዳይመስላችሁ። እኔ እንደዛ ስላደኩ ድራማም ሲሰሩ እነዛ ህፃናቶችን ስለጨፈጨፈ እግዚአብሔር ቀሰፈ ብዬ ነበር የተማርኩት። መጽሐፉን ካነበባችሁ ሐዋርያት ሥራ ምዕራፍ 12 የመጨረሻ ቁጥር 28 አካባቢ ምን ይላል? ለእርቅ ተቀመጠ አለ። የሆነ ሁለት ሞዓባውያንና የሆነ ሁለት ነገስታት ለማስታረቅ ተቀመጠ። ባይዘወይ እርቅ ባለበት ሁሌ እግዚአብሔር አለ። ሰዎቹ ሰካራም ሊሆኑ ይችላሉ። የፈለገ እርቅ ካሉ እግዚአብሔር እዛ አካባቢ አለ። ከዛ ተናገረ ይላል። ንግግሩም እንደ አምላክ ቃል ሆነ ይላል። ከዛ ለእግዚአብሔር ክብር አልሰጠምና ተቀሰፈ። አየህ የሞተበትን ጉዳይ ምን ማለት ነው? ትዕቢትን መነሻው ከሰይጣን ቢሆንም አለማመስገን የኛ ነው። ለዛ ነው መጽሐፍ ቅዱስ ሲናገር ይሄ መጨረሻ ነው። ያልተቀበልነው ምን አለ አለ። እንግዲያውስ ከተቀበለን እንዳልተቀበለን ለምን እንመካለን አለ። በደንብ ይሁን። ይሄ ሱፍ ያምራላ ምሳሌ ነው። ይሄንን ሱፍ ፓስተር ነው የሰጠኝ። ከዛ ይሄንን ሸሚዝ ያምራላ ተስፍሽ ነው የሰጠኝ። ዛሬ በደንብ እንድገባችሁ ይሄን ከረባት የሆነ ሰው ተራርጦ ነው ያመጣልኝ። አሁን አለኝ ብዬ ማውራ ከካልሲ ውጪ የለኝም። አስቡት። አሁን ሳቃችሁ አይደለ? ወደ እናንተ ልመጣ ነው። አሁን ይሄንን ሱፍ ለማግኘት የፈጀሁት
የሄድኩበት የዞርኩበት ብል የሆነ ሰው ይስቃል። የሆነ ሰው ብቻ ነው የሚስቀው። አሁን እናንተ ዝም አላችሁ አየር። ይሄን ሸሚዝ እንዴት እንደመረጥኩት አያምርም ስለውን አስቦ ማለት ነው። አለማመስገን እንዲህ ነው። ያልተቀበልከው ምን አለ? ያንተ የሆነ ምን አለ? ምንም። ስለዚህ ከተቀበልክ ለምን እንዳልተቀበልክ ትሆናለህ።